ሰላምታችን በያላችሁበት ድረስ የተከበራችሁ ተመልካቾቻችን እንደምን አላችሁ? ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሀዲን ሰይር ነኝ። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩ። የፍርድ ጥራትና ቅልጥፍናን ሊያረጋግጡ የሚችሉ የለውጥ ስራዎችን እያከናወነ መሆኑን የአማራ ክልል ጠቅላይ ፍርድ ቤት ገለጸ። ጠቅላይ ፍርድ ቤቱ የደቡብ ወሎ ዞን ከፍተኛ ፍርድ ቤትንና የጠቅላይ ፍርድ ቤት ደሴ ምድብ ችሎት የ6 ወራት አፈጻጸምን ገምግሟል። ዝርዝሩን ሰይድ አብዱ ይነግረናል። የአማራ ክልል ጠቅላይ ፍርድ ቤት ዜጎች ፍትሐዊ የፍርድ ውሳኔ እንዲያገኙ እንዲሁም ወጪና እንግልትን በቀነሰ ሁኔታ አገልግሎት እንዲያገኙ የሚያስችሉ አሰራሮችን እየተገበረ ይገኛል። የደቡብ ወሎ ዞን ከፍተኛ ፍርድ ቤትና የጠቅላይ ፍርድ ቤት ደሴ ምድብ ችሎት የ6 ወር ዕቅድ አፈጻጸም ግምገማ በደሴ ከተማ ተካሂዷል። የመድረኩ ተሳታፊዎች ፍርድ ቤቱ የዳኝነት ነጻነት እንዲረጋገጥና ተገልጋዮች የተቀላጠፈ የዳኝነት አገልግሎት እንዲያገኙ የሚያስችሉ ስራዎችን እያከናወነ መሆኑን ገልጸዋል። ውሳኔዎቻችን ጥራት እንዲኖራቸው እየተሰራ ነው። ዳኞች እርስ በርስ የመማማር ጠቅላይ ፍርድ ቤቱ ባወረደው ባስተላለፈው መመሪያ መሰረት በ15 ቀንና በወር እርስ በርሳችን በተመረጡ የፍትሐ ብሔርና የወንጀል ክፍተት ባለባቸው ጉዳዮች ላይ ውይይት ተጀምሯል። ይሄ ውይይት ተጠናክሮ ይቀጥላል ብለን እናምናለን። ይሄ ደግሞ ለምንሰጠው ውሳኔ ለምንሰጠው ፍርድ ጥራት የተሻለ ያደርጋል ብለን እናስባለን። በየ15 ቀኑ እንገመግማለን፣ ስራዎቻችንን እንገመግማለን። ለችሎቶች ደረጃ ሁሉ በማውጣት ይሄን ያክል ይቀራቸዋል፣ ይሄን ያህል ሄዳቸዋል፣ ከሌ የተሻለ ሰርቷል፣ ከሌ ያነሰ ነው የሰራው እያልን እየጠየቅ የምናነቃቃበት ሁኔታና መዝገቦችን ራሱ ወደ ታች ወርደን እንኳን የመመርመር እያንዳንዱ መዝገብ በምን አይነት አግባብ ነው የተቀጠረው፣ በአግባቡ ነው የቀጠሩት ነው ዝም ብለው ነው በቸልተኛ ማለቅ የሚገባው መዝገብ ነው ሳያልቅ የቀረው ነው የግድ መጣራት የሚገባው ነገር ኖሮ ተጣርቶ ባለመምጣቱ የተነሳ ነው እንደዚህ የሆነው የሚለውን ነገር ከፍተኛ ክትትል እያደረግን ያለ ነው። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማን ታግደው ፍርድ ቤቱ በሀገር አቀፍ ደረጃ ተግባራዊ እየተደረገ ያለውን የዳኝነት ትራንስፎርሜሽን እቅድን ከሌሎች የፍትህ ተቋማት ጋር በመሆን ተግባራዊ እያደረገ ነው ብለዋል። የሰው ሀብት ልማት ላይ ልዩ ትኩረት ተሰጥቶ እየተሰራ እንደሚገኝ ያነሱት ፕሬዝዳንቱ ይህም የፍርድ ጥራትንና ቅልጥፍናን ለማምጣት እንደሚያስችል ገልጸዋል። የዳኝነት አገልግሎቱን ተደራሽ ለማድረግ የዲጂታላይዜሽን አሰራሮች ተግባራዊ እየተደረጉ መሆናቸውንም አንስተዋል። በእኛ ክልል በተለይ የሰው ኃይል አቅም ግንባታ፣ የሰው ሀብት ልማት የዳኝነት አገልግሎቱን ጥራት፣ ቅልጥፍና ለመወሰን ወሳኝ ስለሆነ እሱ ላይ አበክረን እየሰራን ነው የሚገኘው። ዳኞች እርስ በርሳቸው የሚማማሩበት በወር 2 ጊዜ የሚደረግ የዳኞች የውይይት መድረኮችን እያካሄድን ነው የምንገኘው። ሌላው የዳኝነት አገልግሎቱን ተደራሽ እናደርግበታለን ብለን እየሰራን ያለ ነው የዲጂታላይዜሽን ነው። እሱ በጣም በከፍተኛ ደረጃ የባለጉዳዮችን እንግልት እየቀነሰ ነው የሚገኘው። ኢፋይሊንግ የሚባል ሲስተም አስጀምረናል። ይሄም ባለጉዳዮች ባሉበት ቦታ ሆነው መዝገብ የሚከፍቱበት አሰራር ነው። በደሴና አካባቢው የሚገኙ ባለጉዳዮች ፋይል ለማስከፈት ወይም ክርክር ለማድረግ ወደ ባህር ዳር የሚሄዱበት አሰራር እንደማይኖርም ተናግረዋል። የደሴ ጠቅላይ ፍርድ ቤት ሰበር ችሎቱ ወደ ባህር ዳር ሄዷል የሚነሳ አለ። እሱ ፈጽሞ ትክክል አይደለም። ምክንያቱም የደሴ ሰበር ጉዳዮች መዝገቦች የሚከፈቱት በኢፋይሊንግ እዚሁ ደሴ ከተማ ነው። ክርክሩም ቢሆን እዚሁ ደሴ ከፍተኛ ፍርድ ቤት ላይ በተዘጋጁ ስማርት ችሎቶች ነው ክርክር የሚደረገው ማለት ነው። ባለጉዳዮች የደሴና አካባቢው ባለጉዳዮች መዝገብ ለማስከፈት ወይም ክርክር ለማድረግ ብለው ባህር ዳር የሚሄዱበት አጋጣሚ ምንም የለም። ነገር ግን የሰበር ችሎቱን በተለየ ሁኔታ ለማደራጀት ጥረት እያደረግን ነው። የተመጠኑ ዳኞች ሆነው የተለየ አቅም ያላቸው የሚሰጡት ውሳኔም ወደፊት በምናወጣው የሕግ ማዕቀፍ የበታች ፍርድ ቤቶችን ማስገደድ የሚችልና ጥራት ያለው አስተማሪ የሆነ ውሳኔ እንዲሆን እንፈልጋለን።